ይህ በምስል ላይ የምትመለከቱት ወጣት አማረ ፍቃዱ ይባላል። ከጓደኞቹ ጋር ተሰብስቦ ወደ ሊቢያ ከወጣ ወደ 2 ዓመት አካባቢ ሊሆነው ነው። እንግዲህ ከሱ ጋር የወጡ ጓደኞቹ በሙሉ ተሻገረው ሊቢያ የቀረው እሱ ነው ማለት ነው። ወደ 850 ሺህ አካባቢ ነው ቤተሰቡ የተጠየቀው። ቤተሰቡ ይህን ብር የመክፈል አቅም የላቸውም። ይህን ወደ ቪዲዮ ይዤላቸው መጣሁት። ይህን ልጅ አይቶ ልቡ ራርቶ እሱን ለማገዝ የሚፈልግ ሰው ካለ በማለት ነው። እሱን ለማገዝ የምትፈልጉ የእህቱን አካውንት እዚህ ጋር አስቀምጥላችኋለሁ። እዛ የሚገኝበት የጤና ሁኔታ በጣም አስቸጋሪ ሁኔታ ላይ ነው የሚገኘው ልጁ። እንግዲህ እስቲ እንየውና እንመለስ። ወንድሞቼ እህቶቼ እርዱኝ እባካችሁ፣ እየተሰቃየሁ ነው። እንደምታዩት ሊፈነዳ ነው እግሬ። እርዱኝ እባካችሁ። ያው ጋይስ እንግዲህ ያያችሁትን ይመስላል ያለበት የጤና ችግር። እንግዲህ እሱን አሁንም ለመርዳት የምትፈልጉ ሰዎች የባንክ አካውንቱን የእህቱን እዚህ ጋር አስቀምጥላችኋለሁ። አመሰግናለሁ። የዩቲዩብ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ከብዙ ከመጥፋት ቆይታ በኋላ ነው እንግዲህ ዛሬ በሌላ ቪዲዮ ከእናንተ ጋር የተገናኘሁት ማለት ነው። እንግዲህ ከእናንተ ጋር ዛሬ ስገናኝ ቡልቡላ ላይ ትልቅ ፓርክ አለ ተብሎ ይሄን ፓርክ ለማየት ነው እንግዲህ እኔ ዛሬ የተገኘሁት። ለምን ለዩቲዩብ አልቀርጸውም? እንደውም ወደ ዩቲዩብ መመለሻም ቪዲዮ ሆነኛል ብዬ ይሄን ቪዲዮ ቀረጽኩ ማለት ነው። እና አሁን ዛሬ ይሄን ፓርክ ቡልቡላ ላይ ከእናንተ ጋር አብሬ ጎበኘዋለሁ። እኔም ገና ዛሬ ስመጣ የመጀመሪያ ነው። አሁን ኢንትሮል ስራ ብዬ ነው ችሞታ መርጬ እዚህ ጋር የተቀመጥኩ ማለት ነው። እንግዲህ እስቲ ፓርኩን ዞር ዞር እያለ አብረን እናየዋለን። ከዚህ በኋላም በገራራሚ ቪዲዮዎች እመለሳለሁ። ከዚህ በኋላ አንጠፋፋ ማለት ነው። በአሪፍ አሪፍ ቪዲዮዎች እመለሳለሁ ከዚህ በኋላ። እስቲ እንግዲህ አሁን ፓርኩን አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሲመቻችሁ ይሄው እንግዲህ ቤተሰብ እዛ ጋር እንደምታዩት የልጆች ኳስ መጫወቻ፣ የቴኒስ፣ የባስኬትቦል የተለያዩ በቃ ጌሞች ምናምን እዚህ ጋር የሚጫወቱባቸው ቦታ ነው ይሄ። እንግዲህ በጣም ነው የሚያምረው። ካሜራ እዚህ ጋር እንግዲህ ትንሾች ነው። በዛ በኩል ደግሞ የትላልቆች ኳስ መጫወቻ ምናምን አለ። ቴኒስ፣ ባስኬትቦል የተለያየ በቃ የምትፈልጉት አይነት የቻሉ ማለት ነው። እንግዲህ ወደ ላይ እየወጣን ደግሞ ና እስቲ ካሜራ በዚህ ጋር አንድ ያላየነው ቦታ አለ። አልሸጠረችኝ። እንግዲህ ይሄንም እንደምታዩት አሳያቸው። እዛ ጋር ያለው ነገር አሳያቸው። ይሄ የባስኬትቦል መጫወቻ ነው ማለት ነው። እና በዛ በኩል ደግሞ የእግር ኳስ አለ። ሰፊ ነው በጣም ሜዳው። የታዳሚው ሁላ እንትን አለ መቀመጫዎች አሉ እዛ ጋር ሜዳው ለተጫዋቾች ይሆናል። እንግዲህ እዚህ ጋር ደግሞ እንደምታዩት የርኳስ መጫወቻ ሜዳ ነው ማለት ነው። እንግዲህ ይሄ እንትን ነው መሰለኝ አርቲፊሻል ሳር ነው መሰለኝ የተገጠመው በሚለው ጥላ ለማየት ነው ማለት ነው። አርቲፊሻል ሳር ነው የተገጠመለት። በጣም ነው የሚያምረው ሜዳው ራሱ። በቃ ጠፈብ ብላ በቃ አሪፍ ለመጫወት በጣም አሪፍ የሆነች ሜዳ ነች። እንግዲህ ዞር ዞር እያለን እንደዚህ ጥሩ ጥሩ ቦታዎችን አሳያችኋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አብራችሁ
እንግዲህ እዚህ ጋር ነው ምክንያት ግሪን ግዛት አለች። ለፀሐይ በጣም አሪፍ ነው። አሳያችሁ አሳያችሁ እንግዲህ እዛ ጋርም የተለያዩ እዛ ጋር በጣም አሪፍ አሳያችሁ እዛ ጋር ፎቶ እየተነሳ ምናምን እንዲህ እያደረጉ ነው ማለት ነው። ይሄ ቦታ ደግሞ በጣም በዛፍ የተከበበ ነው። ከፍ አድርጋ አሳያችሁ ከፈለጋችሁ ሲጋራ አራት ማለት ትችላላችሁ። እኔ ትንሽ ሲጋራ አራት ካለው ማለት ነው። ላይክ ሼር ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። ያው እንግዲህ ዞር ዞር እያለን ቦታውን እያየን እንገኛለን። አሁን በጣም የሚገርም አየር ነው። ውጡት እንኳን አይልም ቦታው። በቃ ምን ልበላችሁ እረፍት ለማግኘት የሚሆን አይነት ቦታ ነው። እንግዲህ ያው እየተከረከረ እናየዋለን ማለት ነው። ገና ብዙ ያላየነው ቦታ አለ ይመስለኛል። ቦታው ጎግል ማፕ ላይ እንዳለ እየወጥ ከሆነ በጣም ትልቅ ነው ቦታው። እንግዲህ ዞር ዞር እያለን እናያለን ማለት ነው። ደግሞ እዚህ በኩል አንድ ማስቀመጥ እንግዲህ ይኸው በዚህ በኩል እንወጣ ነው ማለት ነው። ሲያምር ቦታው እመቤቴ ማርያም። ይሄ የሳይክል መንገድ ነው መሰለኝ። ወደ ላይ ደግሞ በጣም ረጅም ነው። እኔ መሄድ አልችልም። ይሄን ጋይስ ለምን አሁንም ከቤት ድረስ በእግሬ የመጣሁት በጣም ነው የደከመኝ። እንግዲህ እስቲ ወደታች የሆነ ነገር ካለ አዙር ያሳያቸዋለሁ ማለት ነው። አብረን እንሂድ። ከላይ ወደዚህ መጥተናል ማለት ነው። እንግዲህ ቦታው በጣም ነው ደስ የሚለው፣ ነፋሻማ ነው። እንግዲህ እዚህ አዲስ አበባ የምትኖሩ ሰዎች ቡልቡላ መታችሁ ፓርክ ብትሉ ማንም ያሳያችኋል። መግቢያ በነፃ ነው። የሳይክል መንገድ አለ። ሳይክል ይዛችሁ ብትመጡ የቲክቶክ ቪዲዮ፣ የዩቲዩብ ቪዲዮ መቅረጽ ከፈለጋችሁ ቦታው በጣም ነው የሚያምረው። እንግዲህ ይኸው አሁንም እየሄድን እንገኛለን። ዞር ዞር እያለን አብረን ያለ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። ጉብኝታችን እንግዲህ አሁንም እንደቀጠለ እንገኛለን። ዞር ዞር እያልኩ አሁንም አሪፍ መጎብኘት የሚችሉ ቦታዎችን አሳያችኋለሁ ማለት ነው። ላይክ ሼር ሰብስክራይብ ማድረግ እንዳትረሱ። ይኸው እንግዲህ አሁን 77 ሰብስክራይብ የገባ መሰለኝ። እንግዲህ ጉዞ ወደ 150 ነው የምናደርገው ማለት ነው። አብረን ከፍ እንላለን ማለት ነው። ይመቻችሁ። ላይክ ሼር ሰብስክራይብ ማድረግ እንዳትረሱ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ይመቻችሁ። እንሂድ። ይሄ መንገዱ ረጅም መስዋል ቆይ እሱ ጋር ያው ነው መንገዱ ማንታ ወደ ላይ ደግሞ እየወጣን አዳዲስ ነገር ታየን አንድ ላይ እናያለን። ግን ቪዲዮ እንዳይረዝም መንገዱ በጣም ረጅም ስለሆነ የሆነ ቦታ ሳይ መልሼ ቪዲዮ ጀምርላችኋለሁ ማለት ነው። ላይክ ሼር ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። የሆነ ጋይስ የሆነ እዚህ ጋር የሆነ ጎጆ ቤት ምን መስል ነገር ነው ሰራምቱ ምን ትሆን አላወኩም ማለት ነው። ሲያሳያችሁ ዝርዝር ያሳያችሁ ምንድነው ነገር
እንደ ጎጆም ነገር ትመስላለች። ምንድን ነች ነገር? እኔ እንጃ የሆነች እንደዚህ ነገር ዛሬ መጀመሪያ የታየ እንግዲህ ሽንት ቤትም እዚህ ጋር አትቸገሩ ማለት ነው። ሽንት ቤት መሰለኝ እዚህ ጋር መኪና ፓርኪንግም ከበቂ በላይ ነው ያላቸው ምናምን። ቦታውን ከ10 8 ሰጠዋል። ቦታው በጣም አሪፍ፣ ሰውም ብዙም የለም። በቃ ብቻችሁን ለመሆን ከፈለጋችሁ ከቤተሰብ ጋር መጥታችሁ ጊዜ ለማሳለፍ ነው ሊሆን ይችላል። በጣም የሚገርም ቦታ ነው። እየመጣችሁ ትላለሁ። ይመቻችሁ። ይኸውሉ ያንን ከደም ሁለት ፈረሶች አሉ። እንግዲህ ሁለቱ ሳር እየጋጡ እንግዲህ ሁለቱ ይጋለቡ ይሆኑ ሳር እየጋጡ ነው የሚገኙት። እንግዲህ ሁለቱ እንደራራኝ ነገር ወደ ላይ የሚያወጣ መሰለኝ ነገር ናስ ያሽፋቸው ፈረስ እዚህ ጋር ደግሞ እንደ ፏፏቴ ነገር ያለ መሰለኝ፣ ግን ውሃ ያለች አይመስለኝም። ውሃ የለም። ስለዚህ ፏፏቴ ባዶ ነው ማለት ነው። አሽፋችሁ ፏፏቴ የሆነ ተቀብላችሁ ፏፏቴ ያለ መሰለኝ። እንዲህ እያለን እንግዲህ ቦታችንን እያየን እየጎበኘን እንገኛለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ቻናል ከፍ አድርገን እናሳድገዋለን ማለት ነው። ይመቻችሁ። እንግዲህ ልክ እኔ ቪዲዮን ሲጀምር ነው ልጅ የሚጀምረው መሰለኝ። የሆነ ሳረኛ ይያል አሳያችሁ ነገር እሱ ስራውን እየሰራ ነው። እኛም እንግዲህ ስራችን እየሰራን ነው። ምንም አልታረንም። ማይክ ስለምጠቀም እንግዲህ እዛ ጋር በቃ ቦታውን ከአያችሁ ከጎበኛችሁ ምናምን በኋላ ከፋሚሊ ጋር ብላችሁ የሆነ ሻይም ቡናም ቁርስ ምን የምታረጉበት ቦታ አለች። እስቲ እኛ ዞር ዞር ብለን ቦታውን ነውና እኛ ማረፍ ብለን የሆነች ነገር ቀሙ መሰለ ማለት ይመቻችሁ። ወይኔ ማይክ አላበራውም ብዬሽ እንግዲህ ይኸው አሁንም ዞር ዞር ብለን ቦታውን እያየን እንገኛለን ማለት ነው። እንግዲህ ቦታውን አይታችሁ ጎብኝታችሁ ምናምን ከጨረሳችሁ በኋላ እንግዲህ ትንሽ ድካም ትንሽ ተሰማችሁ እዛች ጋር ትገኛለች። ትንሽ ሻይ ቡና ለስላሳ ምንም ነገር ሊሆን ይችላል። እዛ ጋር ቁጭ ብላችሁ የሆነ ነገር በሞካከር ትችላላችሁ ማለት ነው። መኪናም እንግዲህ ይዛችሁ ከመጣችሁ ያው እዛ ጋር አሪፍ ፓርኪንግ አለ ማለት ፍሪ ፓርኪንግ ነው። በቃ እንዲህ ዞር ዞር እያላችሁ ራሳችሁ ፈታርጋችሁ መሄድ ነው ማለት ነው። ይመቻችሁ። ስልክ ቻርጀር ልዘጋ ነው ለካ እሱ ነው እንትን እያለ እየመለሰብኝ ያለ ቪዲዮ እያስቀረጸኝ አይደለም። ስለ ቦታው ልንገራቸው እንግዲህ ጋይስ። አሁን ማይክ መጠቀም አልችልም፣ ስልኩ ቻርጀር ዘግቷል ማለት ነው። እንግዲህ አሁን ድምጤ ከተሰማችሁ እኔ እንጃ፣ ከተሰማችሁ ሰማችሁ፣ ካልሰማችሁ እንግዲህ ያለው ቦታ አይተን መጨረሻ ላይ ውጪ ወጥተን እንሰናበታለን ማለት ነው። አብራን ጋራስ መታችሁ አረፍ ትላላችሁ። አስፋልቱ እንደዛ ይታያችኋል። በጣም ነው የደከመኝ እኔ ጉሮሬ ራሱ ደረቀ። ዛዩ ሳያ
ጋር አየር መውሰድ ከፈለጋችሁ ምናምን እዚህ ጋር ትልቅ ሜዳ አለ። ምን እንደሆነ ባላውቅም ዞር ብለን እኔ በቃ ከዚህ በላይ መሄድ አልቻልኩም፣ ግን ወደ ውስጥ የሚያስገባ ቦታ አለ እያሉ ነው። ከቻልኩ ገብቼ ቀርጬ አሳያችኋለሁ ማለት። አሁን ያለንበት ቦታ ለልደት ሊሆን ይችላል፣ ፕሮግራም ለማዘጋጀት ምናምን ሊሆን ይችላል። እዚህ ከቤተሰቦቻችሁ ጋር መጣችሁ ያለን ቦታ መጠቀም የምትችሉ ይሆናል ማለት ነው። እንግዲህ እስቲ አሁን ወደ ላይ ከወጣን ወጣን፣ ካልሆነ መጨረሻ ላይ መዝጊያ እንሰራና እንለያያለን ማለት ነው። ይመቻችሁ። ካሜራማኑ አዳዲስ ትሪኮች እየፈጠረ ነው። እንግዲህ ይመቸው እና ይህችን ቦታ ደግሞ እንደዚህ ከጓደኞቻችሁ ጋር ሆናችሁ ምናምን እንደዚህ መጣራ ሰብሰብ ብላችሁ የሆነ ጊዜያትን ለማሳለፍ ከፈለጋችሁ እቺ ፕሌስ አሪፍ ነች ብዬ አስባለሁ ማለት ነው። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ጉዞ ወደ 150 ነው የሚሆነው። ቀጣይ ወደ 500 ሺህ እያለን 10 ሺህ በቃ ከፍ እያለን እንሄዳለን ማለት ነው። ይመቻችሁ። መግቢያ በነፃ ነው፣ ምንም ብር አትከፍሉ። ገብታችሁ ጎብኝታችሁ መውጣት ትችላላችሁ ማለት ነው። በዚህ አጋጣሚ ያላሳየኋችሁ አንድ ቅጠል አለች። የምን ቅጠል እንደሆነች እንግዲህ ድልድይ ነገር መሆኑ አሁንም ለእናንተ ማላሳያችሁ ቦታ የለም።
ድልድይ ላይ ነው የምንገኘው ማለት ነው። እንግዲህ ይሄን ድልድዩን ደግሞ ተሻግረን ወደዛ የሚገኝ ቦታ ካለ አንድ ላይ ያለ እንግዲህ እዚህ ጋር እንደምታዩት የልጆች መጫወቻ አለ። ልጆች የተጫወቱ ነው ምናምን። እንግዲህ ብዙም መናገር አቅቶኛል። በጣም ነው ደከመኝ። ሳይሆን ማለት ነው። ጋይስ እንግዲህ የማይካችን እንግዲህ ስልካችን ቻርጀር ስለዘጋ ነው። እንግዲህ ድምጼ ከተሰማችሁ እኔ እንጃ ጮክ ብዬ ለመናገር እሞክራለሁ። እንግዲህ ዛሬ ያያችሁትን ቪዲዮ ይሄን ይመስል ነበረ። እንግዲህ የምንገኘው ቦሌ ቡልቡላ ፓርክ ነው የነበረው። እንግዲህ እስካሁን ያያችሁት የቦሌ ቡልቡላ ፓርክ ነው ማለት ነው። እንግዲህ በሌላ በገራራሚ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ